ሰላም ጤና ይስጥልን ተመልካቾችና አድማጮቻችን በዛሬው ወቅታዊ ፕሮግራም ዝግጅታችን ዶክተር ሰማኸኝ ጋሹን ይዘን ቀርበናል። ዶክተር ሰማኸኝ ጋሹ በጎቲንገን ዩኒቨርሲቲ የፒኤችዲ ዲግሪያቸውን የያዙ ሰው ናቸው። በተደጋጋሚም በኢሳት ላይ በእንግድነት ቀርበዋል። በአሁን ሰዓት በከነቲኬት ዩኒቨርሲቲ በሰብአዊ መብት መምህርነት ያገለገሉ ነው። ዶክተር ሰማኸኝን በወቅታዊ ጉዳዮች ላይ በተለይም ሰሞኑን የኢህአዴግ ስራ አስፈጻሚ ኮሚቴና የኢህአዴግ ምክር ቤት ያወጣቸው መግለጫዎች አሉ። እነዚህ መግለጫዎች እንድምታቸው ምንድነው? የኢትዮጵያ ፖለቲካ ምን ደረጃ ላይ ነው ያለው? በቀጣይ ምን መሆን አለበት የሚሉት ነገሮች ላይ እንወያያለን። ዶክተር ሰማኸኝ እንኳን በደህና መጣህ ወደ ኢሳት። ታንኪዩ ኤርሚያስ፣ አመሰግናለሁ። በኢትዮጵያ ጉዳይ ላይ በተለይ ደግሞ አሁን ባለው ሁኔታ ላይ አስተያየቴን እንድሰጥ ስለጋበዝከኝ አመሰግናለሁ። እንግዲህ ያው እንግድነት አዲስ ስላልሆነ ብዙ ነገሮች እንትን ለማለት አልፈልግም። በቀጥታ ወደ ጉዳዩ ነው የሚሄደው። መምህር ነህ፣ ከእንደገና ደግሞ በአገራዊ ጉዳይ ላይ በተለይም በማህበራዊ ድረገጽ ላይ አትጠፋም። ብዙ ሰዎች የሉም እንደዛ። ለምንድን ነው? እንግዲህ ምልህ ብዙ ምክንያቶች ያሉ ይመስለኛል። አንደኛው አሁን እኔ ብዙ ኢትዮጵያ ያሉ ጓደኞች አሉኝ፣ ብዙ የኢትዮጵያን ሁኔታ በትክክል የሚከታተሉ ሰዎች አሉ። ግን ኢትዮጵያ ውስጥ እንደምታየው ያለው ከፍተኛ አፈና ስላለ ሐሳባቸውን መግለጽ አይችሉም። ኢቭን አንተ እንኳን የጻፍከው ነገር ላይ አስተያየት መስጠት፣ ኢቭን ላይክ ማድረግ፣ ሼር ማድረግ እንኳን የሚፈሩበት ሁኔታ ነው ያለው። ሌላው በውጭ ሀገር ያለውን ስታይ ደግሞ ትልቁ ችግሩ ምንድነው? ፍርሃት ነው። ማለት ኢትዮጵያ ውስጥ ቤተሰብ አለኝ ወይም ደግሞ መሬት አለኝ ወይ ቤት አለኝ የሚል ስላለ ምናልባት ጽፌ ይሄ መንግስት የማይወድቅ ከሆነ ተመልሼ ልሄድ አልችልም የሚል ትንሽ አብዛኛው የምታየው ሰው ያለው አይ ቲንክ መሃል ላይ ያለ ይመስለኛል። መሃል ላይ ማለት በተለይ በሰሞኑ ሁኔታ በመታየበት ጊዜ ብዙ ሰው መሃል ላይ ሆኖ ያያየ ነው። ታስታውሳለህ? በ97 ምርጫ ወቅት አብዛኛው ሰው ዳር ሆኖ ይመለከት ነበር። ግን ቅንጅት በጣም እየገፋ ሲመጣ ብዙ ሰው ወደ ቅንጅት የገባበት ሁኔታ ነበር እና አሁንም ህዝባዊ ትግሉ እያመዘነ በሄደ ቁጥር ብዙዎች ከፍርሃታቸው ይወጡና ይሄም ስርዓት እንደማይቀጥል ሲያውቁ አይ ቲንክ እየመጡ ይመስለኛል። እና ትልቁ ችግር በዚህም ሆነ በኢትዮጵያ ፍርሃት ነው ያለው። ሌላው ኢትዮጵያ ውስጥ ያለው የሶሻል ሚዲያ አክሰስ በጣም ዝቅተኛ ነው። 3% ነው ኢንተርኔት። ከዛ ውስጥ እንግዲህ ትልቁ ማህበራዊ ሚዲያ ኢትዮጵያ ውስጥ የሚሰራው ፌስቡክ ነው እና እሱም አንዱ ምክንያት ይመስለኛል። ሌላው ምልህ በተለይ ቆየት ያሉት በድሮ የኢትዮጵያ ፖለቲካ በተማሪዎች እንቅስቃሴ ውስጥ የነበሩ ቆየት ያሉት ዋናዎቹ የፖለቲካ ሰዎች ደግሞ አይ ቲንክ ገና ከማህበራዊ ሚዲያ ውስጥ የመጠቀም ልምድ የሌለበት ሁኔታ አለና አይ ቲንክ እነዚህ ምክንያቶች ይመስሉኛል በአብዛኛው ብዙ ሰው በዚህ ጉዳይ ላይ እንዳይሳተፍ ያደረገው። ሌላው ታውቀዋለህ፣ ያው በዚህ በአውሮፓና በአሜሪካ ያለው ኑሮ ሁኔታም ከባድ ነው። ጊዜም የማግኘት ነገር አለና እነዚህ አጠቃላይ ሁኔታዎች ይመስሉኛል። አንዲት ይሄ ሙቀቱ ያምጥቶታል የሚለው ላይ ምናልባት ይሄ የምሁራን እንደ ባህሪ ልንወስደው እንችላለን። በብዛት የዚህ የሶሻሊስት አስተሳሰብ ላይ እሱማ ሊሆን አይገባውም። ምክንያቱም አንድ ሰው ምልህ ተምሯል ካልክ ወይም ደግሞ ምሁር ነው ካልክ ወይም ኤሊት የሚባለው ደረጃ ከደረስክ ዋናው መለኪያ ምንድነው? ከእውነት ጋር ነው የምትቆመው። ሳይንሳዊ የሆነ እውነት አለ። ከዛ ሳይንሳዊ እውነት ጋር ሁሌም መቆምና ህብረተሰቡን ማስተማር። ምክንያቱም አንዳንዴ የምታየው ነገር ምንድነው? ህዝቡ የንቃተ ህሊና ደረጃው እያደገ መጥቶ ካንተ አመራር እንድትሰጠው፣ እንድታስተምረው፣ እንድትነግረው እንዴት ወደፊት መሄድ እንዳለበት እየጠየቀ ዝም የምትል ከሆነ ወይም የምትፈራ ከሆነ ምንድነው መሪነት ማለት ነውና አይ ቲንክ በጣም ስህተት ነው። እና እኔ ብዙዎቹ ምልህ የሚከፍሉት ዋጋ እንኳን በተለይ ውጭ ሀገር ያሉት ሊከፍሉት የሚችሉት ዋጋ ምናልባት ኢትዮጵያ ውስጥ ያለ መሄድ ሊሆን ይችላል። እና ይሄን ትንሽ ምልህ ብዙዎች በህይወታቸው እየከፈሉበት ያለውን ትግል እነሱ ኢትዮጵያ ባለመሄድ የሚያጡት ነገር ምንም ያለ አይመስለኝና ይሄ ትክክለኛ የሆነ የምሁር በእውነት ባህሪ አይደለም። ሌላው
ምልህ በጣም መታየው ነው ኢትዮጵያ ውስጥ በቴሌቪዥን እየቀረቡ በተለያየ መልኩ የሚያብራሩ ምሁር የሚባሉ ሰዎች ምልህ ከእውነት ጋር የሌለ ነገር ውሸት የሆነ ነገር የሀገሪቷን ሪያሊቲ የማያንጸባርቅ ነገር ህዝቡ የሚያስበውና እነሱ የሚሉት ሌላ የሆነ ነገርና በአጠቃላይ ምልህ ብዙ ነገሩ የተመሰቃቀለበት ሁኔታ ነው ያለነውና ምልህ በጣም ያሳዝናል ጥቂቶች መሆናቸው በዚህ በእውነት ለእውነት ቆመው ህዝቡን የሚያስተምሩና የሚያሳውቁ መሆናቸው በጣም የሚያሳዝን ነው የሚመስለኝ የኛ እዚህ የፓርቲ ኢንዶክትሪኔሽን ስልጠና ለረጅም ጊዜ ሲሰጥ ምናልባት አንተም በዚህ በመጽሐፍ ላይ የአብዮታዊ ዲሞክራሲ አይዲዮሎጂዎቹን ዳሰ ህገ መንግስቱንም ዳሰ የጻፍከው መጽሐፍ ያው ባለፈውም ከሲሳይ ጋር አይተዋልና አንድ ከየት እንደመጣ አላቅም ግን አይዲዮሎጂካሊ የምሁራን ሚና አብዮቱ ሲሞቅ ትግሉ ሲሞቅ አብረው የሚሞቁ ግንባራቸውን ለጥይት የሚሰጡ እና አብዮቱ ሲቀዘቅዝ ደግሞ ወደ እጃቸውን ወደ ሌብነት የሚወስዱ የሚል የድርጅታዊ መርሆ ነገር አለ ምናልባት ይሄ አሁንም ወደ ስራ አስፈጻሚው ድርጅታዊ መግለጫ ላይ ስንመጣ እንደ ቁልፍ ችግር ያስቀመጡት ይሄ ነው ተቀዛቅዞ ነው ወደ ሌብነት የገባው የሚለውና በዚህ አይዲዮሎጂ ደረጃ ያየኸው የተመለከትከው ነገር አለ ያ እንግዲህ ምልህ ምናልባት ወደ ኋላ ስለዚህ አብዮታዊ ዲሞክራሲ ስለሚባለው አጠቃላይ ምልህ አስተሳሰብ መነጋገር ብንችል ታቀዋለህና አብዮታዊ ዲሞክራሲ ዋናው ባህሪው ምንድነው ማህበረሰቡን በጠላትና በወዳጅ ነው የሚከፋፍለው ወዳጅ የሚባሉት እና ማናቸው አርሶ አደሩ ወዛደሩ የመሳሰሉት ሲሆን ጠላት ደግሞ ምሁሩና ከበርቴው ነው የሚለውና እነሱ አንደኛ እነሱ ጋር ያለ በባል ምሁር ራሱ በመታየው በአብዛኛው በችሎታው በብቃቱ የሚፈልጉት ሰው ሳይሆን የነሱን የፖለቲካ አስተሳሰብ የሚቀበል ምንም አይነት ችሎታ ጠቅላይ ሚኒስትር መለስ ዜናዊም ተናግሯል አንዴ ሹመት ሲያቀርቡ በፓርላማ ውስጥ እኛ ብቃት አንፈልግም ነው ያሉት ምንድነው የሚያስፈልገው የፖለቲካ ታማኝነት ነውና እነሱ በአጠቃላይ ምሁር የሚባለውን በብቃቱና በችሎታው የሚወስዱም ሰዎች አይደሉም እና ምንድነው የሚያደርጉት ምሁሩን በሁለት ይከፍላሉ እነሱን የሚደግፍ ምሁር ከሆነ ያው ምሁር ከተባለ አዚፍ ለአብዮታዊ ዲሞክራሲ የቆም አድርገው እነሱን የመንከባከብ ስልጣን የመስጠት ካድሬ ማድረግ ነው ያደረጉት አንዱም አሁን የምታየው መስቀልቀል ሁኔታ የተፈጠረው ምንድነው እነዚህ ሰዎች በአይዲዮሎጂው እነዚህ አሁን የሚገቡ ሰዎች ባለው አይዲዮሎጂ አያምኑበትም ዋና አላማቸው የገቡበት ምክንያት ምንድነው ጥቅም ለማግኘት ነው ምሳሌ ገጠር አስተማሪ ከሆነ ከተማ መግባት ይፈልጋል ወይም ደግሞ ሌላ ስራ ያለው ከሆነ እንደምታየው ነው አሁን እነ ደመቀ የሚባሉትን በሚኒስትር ደረጃ እንኳን ያሉትን ብታያቸው አብዛኞቹ በእውነት አምኖበት ሳይሆን አጋጣሚ ፒክ አረጋቸው እነሱ ደግሞ ምልህ ለራሳቸው የሚጠቅሙ ከሆኑ ፕሮሞት ያደርጉ እዚህ ያደረሳቸው ሰዎች ናቸውና አብዛኞቹ ምልህ ኢቭን ስለ ፓርቲው እንኳን አቋምና አሰራር እንኳን በትክክል የማያውቁ ሰዎች ናቸውና የነሱ ምልህ ስለ ምሁራን የሚሰጡት ትንታኔ ምልህ የተዛባና ፈጽሞ ለራሳቸው ጥቅም ብቻ የሚውል ነውና ምንም ትርጉም ያለው አይመስለኝም ወደ ነጥቦቻችን እንምጣ ያው እኔ አንዱ መከታተለው ድረገጽ ላይ በስራ አስፈጻሚውና በማዕከላዊ ኮሚቴው መግለጫ መካከል ልዩነት ሊኖር ይችል ይሆን ወይ ብለ ጠይቀ ነበር ልዩነት አገኘ ያ ምልህ በጣም ይገርም ነው ወደ ይዘቶቹ በኋላ እንገባለን እሺ በጣም ይገርም ነው ማለት በተወሰነ ደረጃ ምን አስቤ ነበር አትሊስት ምልህ ማዕከላዊ ወይም ደግሞ ይሄ ስራ አስፈጻሚ ባሉት ጥቂት ሰዎች ናቸው ምናልባትም የህዋት የበላይነት በጣም የሰፋበት ሊሆን ስለሚችል ምናልባት ማዕከላዊው ላይ ትንሽ ምልህ ያለው የአገሪቷ ሁኔታ የግድ የሚለው ነገር ስለሆነ አንዳንድ ነገሮችን ያነሳሉ የሚል እምነት ነበረኝ ነገር ግን ሳያው በቅርጽ ብቻ ነው የሚለያዩት ምክንያቱም የማዕከላዊ የስራ አስፈጻሚው መግለጫ ይሄ ጠባቦች ትምክህተኞች የሚለውን ነገር ይጠቀማል ይሄኛው ግን አንዳንድ ዝንባሌዎች በሚል አልፎታል ከዛ ውጭ ግን መሰረታዊ ባህሪው ምንድነው ያው
አገራችን በተለያየ ስኬት ውስጥ ነው ያለችው ነገር ግን የመልካም አስተዳደር ችግር አጋጥሞናል የሙስና ችግር አጋጥሞናል ይሄንንም በፓርቲና በመንግስት መዋቅር እንፈተዋለን ስለዚህ አርፋችሁ ቁጭ በሉ ትላንትም እኛ ነን ዛሬም እኛ ነን የምንቀጥለውም እኛ ነን የሚል ትርጉም የሚሰጥ ነውና ምንም ልዩነት አላገኘም የወልቃይት እኔ አንድ ሁለት ነጥቦች አየሁት ግን እዛ ስራ አስፈጻሚው ላይ የሌሉ በኋላ በዝርዝር እንመጣባቸዋለን የወልቃይትን ጉዳይ አንስተውት ኦሮሚያን ግን ዘለውታል ምናልባት በደንብ ከተከታተልከው እና ብዙ በሚዲያም ላይ ውይይቶች ነበሩ ምናልባት ያንተን እይታ ማንሳት ትችላለህ ዶክተር ሰማይ ያ እንግዲህ በተለይ በዚህ በማዕከላዊ ኮሚቴው መግለጫ ውስጥ አንድ ምናልባት በኦሮሚያና በአማራ ክልል ከሚነሱ ጥያቄዎች ያነሱት እንደው በአትሊስት በመግለጽ ደረጃ የገለጹት የወልቃይትን ችግር ማንሳታቸው ነው ልዩነቱ ማለት ነው አንደኛ እስኪ ነው ምልህ የሰጡት መፍትሄ ያሉት ምንድነው የወልቃይት ጥያቄ በትግራይ መስተዳደር ወይም ክልል የሚፈታ ነው የሚል ነውና ችግሩ እኮ የመጣው የትግራይ ክልል ይሄንን የህዝብ ጥያቄ ሊፈታው እንደማይችል ስለተረጋገጠ ነው ምልህ እነዚህ ሰዎች ምን እንደሚሉ ምን እንደሚያረጉ እኛም እናቃለን እነሱም ያቃሉና አንደኛው በጣም የሚገርመው ነገር ይሄ ነው ለምን ይሄኛውን አነሱት ሌላውን ለምን አላነሱ ለሚለው ምንድነው አካሄዳቸው ምን መሰለ አጠቃላይ የተነሱት መሰረታዊ የሆነ የፖለቲካ ጥያቄዎች ናቸው የህዋት የበላይነት ይቀር በዚህ መንግስት አንተዳደርም ፍትሃዊ የሆነ የኢኮኖሚና የፖለቲካ ክፍፍል ይኑር የሚል መሰረታዊ ጥያቄዎች ተነስተዋል በኦሮሚያ ክልልም በዋናነት የተነሱት እነሱ ናቸው በአማራ ክልልም የተነሱት እነሱ ናቸው ነገር ግን እነሱ እንደ መልካም አስተዳደር ችግር አርገው የሚወስዱት የዚህ የወልቃይት ጉዳይ ቢያነሱት ልክ ምንድነው ያሉት በሁለቱ በትግራይና በአማራ ክልሎች መካከል እስካሁን ሊፈታ የሚገባ ጉዳይ ነው አልተፈታም ስለዚህ በኦሮሚያና በሌላው በአማራ የሚነሳው መሰረታዊ የሆነ የፖለቲካ ጥያቄዎችን ግን እነሱ ስልጣን ላይ ያሉ ሊመለሱ አይችሉ ስለዚህ ሊያነሷቸው አልፈለጉም ያላቸው አማራጭ ምንድነው ሁሉንም ነገር ክደው የሌለ ከሀገሪቷ ከሚነሱት የፖለቲካ ችግሮች ጋር የማይገናኝ በውሸት በቅጥፈት የተሞላ መግለጫ ነው የሰጡትና ለዛ ይመስለኛል ልዩነቱ የመጣው ምክንያቱም ጥያቄዎቹ የቀረቡት የፖለቲካ ጥያቄዎች በጣም መሰረታዊ ከመሆናቸው የተነሳ እነዛ ሊመልሱበት የሚችሉ ብቃቱ ችሎታው ፍላጎቱም ስለሌላቸው ነው አይ ቲንክ ሊያነሷቸው ያልቻሉት ብዬ ነው ማስበው የኦሮሚያውስ እኮ የኦሮሚያ ጉዳይ አሁን መልሰናል ብለው ያስባሉ ለምሳሌ የማስተር ፕላን ጥያቄ ነበረ አቁመነዋል ለሚፈናቀሉት ሰዎች ደግሞ ካሳን ከፍላለን ስለዚህ ከዚህ በኋላ የኦሮሞ ጥያቄ ተመልሷል በእነሱ ቤት ነገር ግን የኦሮሞ ፕሮቴስት ጥያቄዎች አሁን በጣም እየሰፉ መጥተዋል ምክንያቱም በብዙ በሺዎች የሚቆጠሩ ሰዎች ታስረዋል ከ500 በላይ ሰዎች ተገለዋል ስለዚህ እነዚህ ሰዎች መፈታት አለባቸው ለሞቱትም ደግሞ ተጠያቂ የሚሆን አካል መኖር አለበት አጠቃላይ አሁን ደግሞ ፍትሃዊ የሆነ የስልጣንና የሀብት ክፍፍልን ጠይቀዋል ስለዚህ አሁን ከዛ ከመነሻው ሲነሳ የነበረው የኦሮሞ ፕሮቴስትና አሁን የያዘበት ቅርጽ ይለያያል ስለዚህ እነዛን አስቀድመው መልሰናቸዋል ብለው ስለሚያምኑ ሊያነሷቸው አልፈለጉም አሁን ያለው የኦሮሞ ፕሮቴስት ጥያቄ መሰረታዊ የሆነ ጥያቄ ስለሆነ ወደዛ መግባት አልፈለጉም ማለት ነውና እኔ ልዩነቱ የመጣው ከዛ ይመስላል መሰረታዊ በሆኑ በአማራም ክልል በአብዛኛው የተነሱ በኦሮሚያም ክልል በአብዛኛው የተነሱ መሰረታዊ ጥያቄዎችን ማንሳት አልፈለጉም አይ ዶንት ኖ ምናልባት ተዋይቶበት ሊሆን ይችላል ነገር ግን ለህዝቡ ግን ሊያምኑ አልፈለጉም እነሱ የሚሉት ምንድነው የመልካም አስተዳደር ችግር አለብን ሌባ ባለስልጣኖች አሉብን እንፈታዋለን ስለዚህ አርፋችሁ ቁጭ በሉ የሚል ነው አጠቃላይና ይሄ ነው በዚህ ነው የምረዳው እንደው ዶክተር ሰማይ ግን ንቀት አይመስልም ንቀት ማለቴ በአማራው ክልል በመሳሪያ የታጠቀ እነሱም ሲመጡበት ሲገሉት የሚገል እንቅስቃሴውን በተደራጀ መልኩ የሚሄድ አሁንም ያስቸገራቸው ኃይል ነው በኦሮሚያ ደግሞ ስትመጣ ለረጅም አመታት ያለውን መሳሪያም እንዲያስረክብ አድርገውት ባዶ እጁን ያለ
አካል ነውና ይሄ የኦሮሞን እንቅስቃሴ ከመናቅና ምንም አመጣም ባዶ እጁን ነው ያለው ከሚል የሚነሳ አይመስልም? እኔ እንደዛ አይመስልኝም። ምክንያቱም they know it በጣም highly organized የሆነና እንደምታየው ባለፈው በተለይ የተደረገው ሰላማዊ ሰልፍ በብዙ ከተሞች ባንዴ ሊያካሂድ የሚችል ኃይል እንዳለ አውቀዋል። ስለዚህ ትልቅ ትሬት እንደሆነ ለስልጣናቸው ይገባቸዋል። ምክንያቱም በጣም ኦርጋናይዝድ የሆነ ነገር ይደረግ እንደሚችል ይገባቸዋል። እኔ ምንድነው የማስበው እውቅና በሰጡት ቁጥር ይሄ ነገር ዲማንዱ እየጨመረ የነሱም ደግሞ አቅም እየተዳከመ እንደሚመጣ ያውቃሉ። ባለፈው ፈይሳ በተለይ በኦሎምፒክ ሩጫ ያሳየው እንትን በቃ ዓለም አውቋል አሁን ስለ ኦሮሞ ፕሮቴስት ጥያቄዎች ማለት ነው። ስለዚህ ይሄንን ትልቅ ጥያቄ ኢግኖር አድርገው ሊቀጥሉ አይችሉም። እና አይ ቲንክ የመናቅ ነገር ሳይሆን የሚሉት ነገር እነሱ በሚፈልጉት ፍሬምወርክ ውስጥ አይገባላቸውም። ለምሳሌ ማስተር ፕላን ብትጠይቃቸው ኖሮ አሁን እሺ ሊሉ ይችላል። ወይም ደግሞ የተወሰነ በቃ እነሱ በሚሏት የዚህ የመልካም አስተዳደር በመትባለዋ ፍሬምወርክ የሆነ ጥያቄ ቢሆን ሊያነሱት ይፈልጉ ነበር። ነገር ግን ጥያቄው የስርዓቱ እንደ ስርዓት ሊቀጥል እንደማይችል እንደ ስርዓት እነዛን ጥያቄዎች ከመለሰ የስልጣን እኩልነትን ከመለሰ እስረኞችን ከፈታ የፖለቲካ ምህዳሩን ካሰፋ በአጠቃላይ ይሄ ስርዓት አይቀጥልም። ምክንያቱም ትንሽ ቀዳዳ እንኳን ቢፈጥሩ ህዝቡ ባንዴ ሊለውጥ እንደሚችል ያውቃሉ። ስለዚህ ስትራክቸራል ለውጥ የሚጠይቁ ጥያቄዎችን ማንሳት ስላልፈለጉ ነው የሚመስለኝ እንጂ ስለናቁ አይመስለኝም። ዶክተር ሰማኝ አሁን ለምሳሌ ያው አንተ ማህበራዊ ድረገጽ ላይ በብዛት ስላለ የነሱን ሰዎች ኢንፎርሜሽኖች የምታይ ይመስለኛል። የነሱ የቅርብ የፌስቡክ የሚመሩላቸው ሰዎች ያ ብቻ ሳይሆን በቅርብ ጊዜ በአልጀዚራ ላይ ተከታትለው ይሆናል የኮሙኒኬሽን ጽህፈት ቤቱ ሌላም አንድ የፌስቡክ የነሱ አካል የሆነ ሰውና እዛ ላይ ሲቀርብ የኦሮሞን ሙቭመንት የተጋድሎ እንደ ሌጂቲሜት አድርጎ የህጋዊ አድርጎ የመውሰድ የአማራውን ደግሞ እንደ ህገወጥ አድርጎ የመውሰድ ነገሮች ነው በዝንባሌም ሲነሳ የነበረው ሲያወያይም ነበር። አትለያዩን ምናምን የሚል ነገሮችም አይታልና የኦሮሞን እንደ ህጋዊ የመውሰድ ነገር ሊቀበሉት ይችላሉ? ምልህ እኔ ደስ የሚለኝ አንዱ ትልቁ በቅርብ ያየነውና ከዚህ በፊት ያልታየው በተለይ ከጎንደር ፕሮቴስት ያየነውና በጣም ትልቅ ትምህርት የሆነው ነገር ምንድነው? አንዱ በጎንደር የተቃውሞ ሰልፎች የተነሳው ጥያቄ ምንድነው? የኦሮሚያ የሚሞቱት ወንድሞቻችን የኛም ደም ነው የሚል ነውና የኦሮሚያ ማለት የኦሮሞ ፖለቲከኞችን ፎቶ ይዘው ነው የወጡትና ትልቁ ምልህ በተለይ ህወሓት የተካነበትና ላለፉት 25 ዓመት የሰራበት ምንድነው? ከፋፍሎ መግዛት ነው። ይሄ ምንድነው? በተለይ ሁለቱ ብሔሮች በጣም ከፍተኛ ቁጥር ያላቸው ከመሆኑ አኳያና ህወሓት ወክለዋለው የሚለው ህዝብ ደግሞ ዝቅተኛ ከመሆኑ አኳያ ስልጣን ላይ ሊቆዩ የሚችሉት ሁለቱን በማጋጨት ነው። ሁለቱን የሚያጋጨው ደግሞ ምንድነው? ኦሮሞው ጠባብ ነው፣ ሊገነጥል ነው የሚመጣው፣ የኢትዮጵያ አንድነት ጸር ነው ይላሉ። አማራው ደግሞ ትምክተኛ ነው፣ የብሔሮችን እኩልነት አይቀበልም፣ የቀድሞ ስርዓት መመለስ ይፈልጋል የሚል ስታንዳርድ የሆነ እንትን ነው የፖለቲካ አስተሳሰብ ነው የሚከተሉትና አሁን ምንድነው ያደረጉ ያሉት? ሁለቱ ባንድ ላይ ሲመጡና በተለይ የአማራ ክልል ያለው ተቃውሞ የኦሮሞንም ፕሮቴስት የሚደግፍ መሆኑን ሲያዩ ያው ያንኑ ጨዋታ ነው መጫወት ያለባቸው። እንዴት እንከፋፍላቸው ነው። ስለዚህ መጀመሪያውን አፕሮች ያደረጉት የኦሮሞን ጥያቄ ሌጂቲሜት ነው። ያ ምንድነው? የኦሮሞን ፕሮቴስት በእነሱ ቤት ምንድነው ሰው ተቀብሎ አሁን ትልቁ ትሬት ያማራው ስለሆነ ወደኛ ይመጣል ነው። ግን አይ ቲንክ የኦሮሞ አክቲቪስቶች የሰጡት መልስ በጣም ማቹሪቲ ያለውና በጣም በእውነት ይሄን እቅዳቸውን ያከሸፈባቸው ነው። አሁን ምን ያመጣሉ ደግሞ ይሄ እንዳይሳቅ ለምሳሌ ጃዋር ያለው ማለት ነው። ጃዋር የተናገረው ነገር ሁለቱ ብሔሮች ልክ እንደ ሁለት ዛፍ ናቸው እና ስራቸው የተገናኘ ነው፣ ደስቲኒያቸው አንድ ነው እና ሁለቱን መለያየት አትችሉም በሚል የሰጠው መልስ
አይ ቲንክ በጣም የሚገርምና ከዛ በኋላ ራሱ እንዳንሰራሩ ያረጋቸው ይመስለኛል ምንድነው አሁን የሚያደርጉት የሚመስለኝ ያ ካልተሳካ ደግሞ አሁን ወደ አማራው መጥተው ኦሮሞ ሊገነጥል ነው የሚል ሊመጡ ይችላል ስለዚህ ምናልባት እኮ አሁንም የአማራው ሌጂቲሜት ነው የወልቃይት ጥያቄ ሌጂቲሜት ነው የመልካም አስተዳደር ጥያቄ ሌጂቲሜት ነው የኦሮሞ ግን በጣም አደገኛ ነው ለአገሪቱ ኋለና የሚያሰጋ ነው ብለው ደግሞ ሊመጡም ይችላል ያኔ ደግሞ እኛ ምልህ ይሄ በዛ በኩል የሚደግፈው ኃይል ደግሞ ሬዲ መሆን አለበት ለዛ ጊቭ ማድረግ የለበትም እና ይሄ የተካኑበት ነው አይ ቲንክ ምናልባት አንተም ምናልባት በዚህ ላይ አስተያየት ይሆናል ይሄ የውሃት የአሰራር ነው ከድሮ ጀምሮ የነበረውና ነገር ግን ማዕከላዊ ኮሚቴው መግለጫው ላይ ይሄ ነገር አለመካተቱን ስታይ ይሄ ትምክተኛና ጠባብ የሚለው አለመካተቱን ስታይ በእውነት እነዚህ ሰዎች ለምሳሌ ኦህዴድና ባዴን በተወሰነ ደረጃ ይሄ ነገር አያስኬደንም ብለዋቸው ተጽዕኖ አድርገው ያስቀይረውት ነው ይሄ ነገርስ በእውነት እንደው በፕሮፓጋንዳ ደረጃ ለምናየው ለወደፊቱም ቶታሊ የሚቀር ይመስላል የፕሮፓጋንዳ ካይዳቸውንም የሚቀይረው ይሆናል የሚለው ራሱ ትንሽ እንትን ብሎኛል ገርሞኛል እነዛ ነገሮች አለማስከባታቸውና ግን አይ ቲንክ ስታንዳርዳቸው የሚያውቁት ጨዋታ ይሄው ብቻ ነው በተለይ መለስ ዜናዊ ሁሌ የሚመጻደቀው ምን ነበር እዚህ ለኛል 97 ምርጫ ላይ የፓርቲዎች ውይይት ላይ አልተገኘ እዚህ ላይ እንደሆነ በቴሌቪዥን ውይይት ላይ ብቻውን ተገኘና ምንድነው ያለው እነሱ ተቃዋሚ እሳትና ጭድ ናቸው ያለው እሱ ነው ሊኖሩ አይችሉም አውሮ ሊሄዱ አይችሉም እና በጣም ተኩራርቶ የሚያወራው ነው ስለዚህ ይሄ ነገር እርግጠኛ ነኝ በዚህ በተለይ በአማርና በኦሮሞ መካከል ያለው አትሊስት ለወደፊቱ መፍትሄ እንደሚፈልግ ልዩነቱን ያለውን ልዩነት አምኖ የሚሄድ ዘለቄታዊ ያለው ትብብር ከተፈጠረ ይሄ ስርዓት ማውቃቱ በእርግጠኝነት መናገር ይቻላል ነገር ግን አሁን ያሉት አካሄዶች ምን ያክል በእውነት ጥሩ መሰረት ላይ ቆመዋል ነው ምናልባት አንዱ ተነስቶ አንድ ነገር ቢል ወይ ሚኒሊክ ወይ አድዋ ምናምን ቢል ምንድነው ሪስፖንስና ትንሽ ሼኪ የሆነ መሆን የለበትም ትንሽ መሰረት ያለው ከሆነ ግን አይ ቲንክ በዚህ ከቀጠለ የስርዓት እንደወደቀ ራሱ መቁጠር የሚቻል ይመስለኛል ወደ ዝርዝሩ መጣለው ዶክተር ሰማኝ ወልቃይትን ቋጭተናው እንሂድ አንተ ህገ መንግስቱንም እንት ስለምትለው በህገ መንግስታዊ በሆነ መንገድ እንፈተዋለን ነው በመግለጫውም ይሄ በማዕከላዊ ኮሚቴው የቀረበው የወልቃይት ጉዳይ ህገ መንግስቱ ከመጽደቁ በፊት አይደለም እንዴ እንትን የሆነው ያንን ሴንስ ስለማረግ ነው አንድ ከዛ በፊት የነበረ ጉዳይ ለምን በህገ መንግስቱ አመጡት ይሄ ያስኬዳለው የሚለው አንድ ጥያቄ ነው ሁለተኛ በእውነትም በህገ መንግስቱና ይሄ ህዋትና ባዴን ቁጭ ብለው ይፍቱት ህገ መንግስቱም ይፍታው የሚለው ነገር ያስኬዳለው የወልቃይት ላይ ስፔሲፊክ ወልቃይት ላይ እንነጋገር አይ ቲንክ በጣም እኮ በርካታ እንትኖች ናቸው ያሉት አንደኛ እኔ እንደውም ላይ አይዶን ነው አንተ የምታውቀው ከሆነ አላቀም በህገ መንግስቱ መሰረት ክልሎችን ስናካልል ቋንቋን ምን መሰረት አድርገን እኔ ምን አይነት አካል ነው ያንን የወሰነው ኦሮሚያ ከዚህ እስከዚህ ነው አማራ ከዚህ እስከዚህ ነው ትግራይ ከዚህ እስከዚህ ነው ምን አይነት ኦርጋናይዝም እዚህ በማዕከላዊ ኮሚቴ ነው በህዋት ነው በኢህአዴግ ራሱ አንድ የሆነ እንኳን ዶክመንት አታገኝ እንዴት ክልሎች እንደተካለሉ የሚያሳይ ማለት ምንም ነገር የለም ማስረጃ የለም ስለዚህ በዘፈቀደ ቁጭ ብለው ነው ድሮ ያረጉት የሚሆነው እና አንደኛ አኔክሴሽን ነው ማለት ግልጽ ነው ማለት የትግራይ አስተዳዳሪ የነበሩትም በግልጽ እንዳስቀመጡት በጎንደር ውስጥ የነበረ ነው ከዛ በፊት ሁሉም ሰው ማለት ኢትዮጵያዊ የሚል እምነት ስለነበረው ጥያቄው አልተነሳም አሁን ግን ሁሉም በማንነት ሲመጣ እነሱ ማንነታቸውን አይደንቲፋይ አድርገው ጠየቁ ስለዚህ በህገ መንግስቱ ለመመለስ አንደኛ እንዳልከው ቀደም ሲል የተፈጸመ ነገር ነው በሁለተኛ ደረጃ ባለፉት 25 አመታት የተከናወኑ ነገሮች አሉ ለምሳሌ አሁን በህገ መንግስቱ መሰረት ይፈታ ከተባለም ኦዲት ነው የምንሄደው ወደ ህዝብ ውሳኔ ነው ህዝብ ውሳኔ በእውነት ለማድረግ ምን ያስፈልጋል ዲሞክራሲያዊ የሆነ ተቋም ያስፈልጋል ማን ነው ህዝብ ውሳኔው የሚያደርገው ማን ነው ድምጹ የሚቆጥረው በነጻነትስ እዛ ተንቀሳቅሶ እንደው ሐሳብን ለመግለጽ የሚቻልበት ሁኔታ አለ ወይ ይሄ ሁኔታ በሌለበት ሁኔታ ሪፈረንደም ሊካሄድ አይችልም ሌላው ትልቁ ችግር ምንድነው ብዙ ሺህ የሚሆኑ ሰዎችን ከትግራይ አምጥቶ አስፍረዋል ስለዚህ አሁን ማን ነው ያንን ቮት የሚያደርገው ራሱ ከመቼ ጀምሮ የኖረ ነው ኮምፕሊኬትድ ነው የሚሆነው ሌላው ምልህ
ትዝል እንደሆነ አይ ቲንክ ምናልባት መሆን ያለበት ይመስለኝ ትዝል እንደሆነ መለስ ዜናዊ በኤርትራ ጉዳይ ላይ ባድመን እንደያዙ ኤርትራውያን የሚለው ብዙ ጊዜ ምን ነበር ስታተስ ኮ አንቴ የሚለው ነገር ነበር አይደለ መጀመሪያ ያ ነገር ወደ ቦታው ከተመለሰ በኋላ ለምሳሌ ጎንደር መሆኑ እውቅና ያገኘ ጉዳይ ነው ወደዛ ከተመለሰ በኋላ የሚሉት ሁሉ ሶሉሽን ሊጀመር ይችላል ለምሳሌ ኔጎሺዬሽን ሊሆን ይችላል ህዝብ ውሳኔ ሊሆን ይችላል ሁሉም ነገር ስለዚህ ያለ ምን አይሰራም እዚህ ላይ እነሱ ኤርትራ እንደዛ ብለው ስታተስ ኮ አንቴ ብለው እንትን ብሏልና አይ ቲንክ እንደዛ ካልሆነ በስተቀር አሁን የሚሉት በትግራይ በኩል ሊፈታ ይችላል በፌደሬሽን ምክር ቤት ሊፈታ ይችላል ይሄ ስርዓት በአጠቃላይ እኮ 100% እኔ ብቻ ነኝ ያለሁት የሚል ምንም አይነት ዲሞክራሲያዊ ተቋም የሌለበት ሀገር ውስጥ ሪፈረንደም አድርጌ መፍትሄ ያገኛለሁ ወይም በህገ መንግስቱ በተቀመጠው መሰረት አገኛለሁ የሚለው አይ ቲንክ በጣም አጠራጣሪ ነው የሚመስለኝ ይሄ እንትን ያልከው ከባድመ ጋር አያይዞ ማየቱ በጣም ወሳኝ ይመስለኛል የኔን ማስተያየት ለማስቀመጥ ያኔ ባድመ ጦርነት ጊዜ ለምን ይካሄዳል የጦርነት ለአንድ ትንሽ መሬት ያን ያህል ሰው ይሞታል የሚል ጥያቄም በፓርቲ ውስጥ ተነስቶ ነበር በስልጣናም ላይ እና አስተዋውሳለሁ እንዳልከው ያቶ መለስ መልስ የነበረው መጀመሪያ ወደ ነበረበት ቦታ ይመለስና ከዛ በኋላ ወደ ህግ የሚሄድ ከሆነም ወደ ህግ ይሄዳል ሌሎች እንትኖችም ካሉ ሌሎች መፍትሄዎች ይኖራሉ እና ባድመ ማለት የኢፍታዊ ወይም ደግሞ ኢህጋዊ ምልክት ናት ለምልክቷ ነው የምንዋጋው the symbol for ነው እንደውም ይያለ ያለውና የመሬት ጥያቄ ሳይሆን የፍትሃዊነት የጥያቄ ነው የሚል ነው እና አሁንም ይሄ ከሆነ በተመሳሳይ መልኩ ወልቃይት ለምንድነው የኢፍታዊነት ጥያቄ የማይሆነው ወደ ነበረበት ቦታ ተመልሶ ምላሽ ማያገኘው የሚል ጥያቄ ወሳኝ ነው አንዲት ነገር ላንብብልህ ዶክተር ሰማኝ አንድ አካል በወቅቱ ወልቃይት እንዴት ነው ወደ ትግራይ ተካለለው የሚል ጥያቄ ተጠይቀው የሰጡት መልስ አሁን እየጠየቀኝ ያለው መረጃ ነው ይሄ መረጃ አሁን አላስታውሰውም እንደዚህ ሆነ ነበር ብዬ ለማለት አልችልም የተጠቀምንበት አቅጣጫ ግን የፌደራሊዝም መነሻ ነው የሚል ምላሽ ሰጥተዋል ይሄን ምላሽ የሰጡት ሌተናል ጀነራል ጻድቃን ገብረተንሳይ በተለይ ለአዲስ አድማስ በቅርብ ቀን ነው እንደው እውነት ይሄን መረጃውን አላስታውሰውም የሚል ነገር ሊመጣ ይችላል በዛ ደረጃ አይ ቲንክ ትልቁ ያ በተለይ ስታተስ ኳንት የባልከው ነገር አብራርተናል አይ ቲንክ መሆን ያለበት እሱ ይመስለኛል ግን እንደዚህ ቀደም ሲል እንግዲህ የህዋት ባለስልጣኖች አንዱ ትልቁ ችግራቸው ምንድነው ቀድሞ እነሱ ድርጅቱ በነበሩበት ጊዜ አብረው ውሳኔ ያሳልፉበት ነገር ላይ ግልጽነት የጎደለው አካሄድ ታይባቸዋል የሚታወቀው ነገር ምንድነው አካባቢው ለም ነው አንደኛ ሁለተኛ ከሱዳን ጋር የሚያገናኝ ነው ስለዚህ በጊዜው በጣም ይፈልጉት ነበር ስለዚህ ማንንም ሳያማክሩ ለጊዜያዊ በሚል ይዘውት ከዛ በኋላ ያ በፌደራሊዝም ስም እንደገና ያጠቃለሉት ነው እና እውቅና ማለት ሌጂቲሜሲ እንዲኖር ያደረጉበት መንገድ ነውና አይ ቲንክ ትልቁ ለዚህ ነው እነዚህ ሰዎች ለአንዳንድ የሚያነሷቸው ነገር እውነት ቢሆኑ ልታምናቸው ማችለው ምንድነው እንደዚህ አይነት መሰረታዊ በሆነ ጉዳይ ላይ የሚሰጡ መልስ በጣም እንትን ያለ ነው ምንም አይነት እውነታ የሌለውና የተዛባ ስለሆነ ሌጂቲሜሲያቸው የሚያቀርባቸው መፍትሄዎች ሁሉ ብዙ ሰው ተጠራጣሪ እንዲሆን አድርጎታል እና አይ ቲንክ እውነቱን መናገር አለበት ሂደቱን ይሄ ሀገር ዞሮ ጎንደርም ቢሆን ወይም አማራ ክልል ቢሆን ወልቃይት ወይ ትግራይ ቢሆን አንድ ሀገር ነው የሚሉ አሉ ጥሩ ነው ለምን ትግራይ ውስጥ ያለ አሁን ትግራይ ውስጥ ስላለ ነው ወይ የትም አይሄድም ጎንደርም ቢሆን ትግራይም ቢሆን የሚባለው ለምን ያ ነገር ወደ ጎንደር ተመልሶ ምን ችግር አለው ዞሮ ኢትዮጵያ ነው ለምን አይባልም እና ይሄ ጄኒውን በተለይ በትግራይ ኤሊቶች የምታየው ነገር ምንድነው አንድ ኢትዮጵያ ስለሆነ ችግር የለውም ትግራይም ቢሆን ነው ኦኬ እንደዛ ከሆነ ይመለስና ጎንደርም ውስጥ ሆኖ ለምን እንደዛ እናስብም I think it's very intense የመጨረሻ ወልቃይት ላይ የመጨረሻ ጥያቄ አንዳንዶች የሚከራከሩት ፌደሬሽን ምክር ቤት አንተ በደም ስለምታቀው ህግ አቋያ ፕሮሰሱ መቀጠል የነበረበት ከፌደሬሽን ምክር ቤት ነው እንጂ ወደ ትግራይ
መሄድ አልነበረበትም የሚል ነው። ለውጥ ያመጣ ነበር ከህግ አኳያ ማብራራት ይቻላል ጉዳዩ። መጀመሪያ ኤግዞስት መደረግ ያለበት እንግዲህ ክልሉ የሚሰጠው መልስ ነው። መጀመሪያ ያው ከክልሉ በኋላ መልስ አላገኘሁም ወይም ደግሞ በመልሱ ላይ ያረካውን ብለ ወደ ፌዴሬሽን ምክር ቤት የምትሄደው ነገር ነውና እኔ ይሄን ስርዓት ምን ላለፉት 25 ዓመታት እኮ አይተነዋል እኮ አንድም የህዝብ ጥያቄ በዲሞክራሲያዊ መልኩ ተፈቶ አያውቅም። ደግሞ ይሄኛው ውስብስብ የሚያደርገው ምንድነው? አንደኛ ዋናውን ህወሓት ማለት እንግዲህ የኢትዮጵያን የፖለቲካ ስልጣን የያዘውን ክፍል የሚመለከት ነው። በሁለተኛ ደረጃ አካባቢው ላይ ከፍተኛ የሆነ ኢንቨስትመንት ያለበትና ከፍተኛ ጥቅም የሚያገኙበት አካባቢ ነው እና ከዚህ አኳያ ስታየው እንደው ምልህ መጀመሪያ ትግራይ ክልል ሂዱና ሞክሩ ከዛ በኋላ እንደውም የፌዴሬሽን ምክር ቤቱ ሰብሳቢ የተባሉት ሰው ያሉትንም ሰምቼ ነበርና በሁለት አመት ውስጥ ውሳኔ እንሰጣለን ይላል ከቀረበልን ይላል። አይ ቲንክ ውጤቱን ስለምታቀው ፕሮሰስ ሂደት ምትገባበት ምንም ምክንያት የለም። እነዚህ ሰዎች በመጀመሪያ ደረጃ እኮ በጣም መሰረታዊ የሚባሉ የዲሞክራሲ ተቋማትና የሰብአዊ መብቶች ማክበር ያልቻሉ ሰዎች ናቸው። አይደለም እንዴ ትልቅ የሆነና ውስብስብ የሆነ የፖለቲካ ጥያቄ ሊፈቱ ቀርቶ ማለት ነውና I don't really በትግራይም ክልል ሄደ በፌዴሬሽን ምክር ቤትም ሄደ የወልቃይ ጥያቄ የሚፈታ አይመስለኝም በኔ ግምት። ወደ ስራ አስፈጻሚው የኮሚቴ የድርጅታዊ መግለጫ ለምጣና አንዳንድ ነጥቦቹን ላንሳቸው። አንብበዋል አይደል ዶክተር? ያው እሺ አንደኛ 15 አመት ግምገማ ነው የሚለው። ያ እኔ በጣም የገረመኝ ምንድነው የግራ መጋባት እንዳለባቸው መታየው። እኔ ብለ 15 አመት የዛሬ 15 አመት አሁን አብዛኛው ጄነሬሽን ያለው 15 አመት ምን እንደሆነም ረስቶታል። ምንድነው የነበረው ስታይ ምንድነው የነበረው? በህወሓት መካከል ክፍፍል ተፈጠረ። ስለዚህ መለስ ዜናዊ ከፍተኛ የሆነ ስጋት ስለመጣበት እነዚህ ሰዎች የሚመታበት ቦናፖርቲዝም የሚባል ማለትም የመበስበስ አደጋ አጋጥሞናል በሚል ዶክመንት አመጣ። ከዛ በዛ መሰረት የማይፈልጋቸውን ሰዎች አስወገደ። ከዛ በኋላ ብቸኛ ሆኖ ስልጣንን ተቆጣጠረ እና አሁን ያ ነው መፍትሄው ብሎ መቅረባቸው ራሱ ምንም ይገርም ነው። አንደኛ ምንድነው የሚል የመለስ ራዕይ የሚባለው ዝም ብሎ ባዶ እንደሆነ ታያለ። ምክንያቱም በእውነት ራዕይ ቢኖረው ኖሮና በእውነት የኢትዮጵያን ችግር የሚፈታ ነገር ጽፎላቸው ሄዶ ቢሆን ኖሮ ለምን በሱ አይፈቱም? 15 አመት በጣም የቆየ እንትን ነውና በአጠቃላይ ስታየው ከችግሩ ጋር አገሪቷ ካለችበት ሁኔታ ጋር የማይሄድና አንድ የዛሬ 15 አመት በስብሰናል ያለ ድርጅት እንዴት ነው በምን ሁኔታ ነው ሊታደስ የሚችለው? ተፈጥሮ እኮ ይነግራል። አንድ ነገር ከበሰበሰ ያለው አማራጭ መጣል ነው መውደቅ ነው። ስለዚህ እንደውም ዛሬ ኃይለ ማርያም በሰጠው መግለጫ ላይ ምን አለ? የሚማር ድርጅት ነው አለ። 25 አመት ተምረው አሁንም በ70 አመታቸው የሚማሩ ሰዎች ምልህ እንዴት ነው ይሄንን የኢትዮጵያ ህዝብ ሊቀበለው የሚችለው? እና እኔ ከዚህ በኋላ አይ ቲንክ ጥሩነቱ ምንድነው ባንድ መልኩ ሳየው ግልጽ አድርገውታል። ምናልባት ለምሳሌ ፖለቲካ እስረኞችን ፈታለን የፖለቲካ ምህዳሩን እናሰፋለን የሚል ነገር ማጭበርበሪያ እንኳን ቢያቀርቡ ኖሮ በተወሰነ ደረጃ የትግሉ ላይ ጥላ ሊያጥል ይችል ነበር። አሁን ግን ጥሩነቱ ምንድነው ግልጽ ሆኗል። እነዚህ ሰዎች በቃ ስልጣናችንን አንለቅም፣ ምንድነው የምናደርገው? ጉቦ የበሉ አንድ ሁለት ሰዎችን እናስራለን፣ የጠገበውን ጅብ ልከን የተራበውን እናመጣለን። እንደውም አይጋ ፎረም ላይ ያየሁት ምንድነው በጥሮታ የተገለሉት የኢህአዴግ ትላልቅ ባለስልጣኖችን ወደፊት ለማምጣት ያሰቡበት ነው ያለውና እኔ በአጠቃላይ ምልህ በእውነት በጣም ነው ማዝነው። ምልህ እነዚህ ሰዎች ላለፉት 25 አመታት ይሄን የሚያክል ሀገር መግዛታቸው ምልህ አንድ ዜጋ በጣም አንዴ ለምትኖረው በዚህ ምድር ላይ 25 አመት ሙሉ በእነዚህ ሰዎች መተዳደር ምልህ ማይምነቱ በጣም የጸናባቸው ሰዎች በጣም ኦብሶሌት የሆነ በጣም ከሀገሪቷ ሁኔታ የህዝቡ ንቃተ ህሊና ከደረሰበት ሁኔታ ጋር የማይሄድ ዓለም ከደረሰችበት ሁኔታ የማይሄድ አመራር እና ከሁሉም በላይ በጣም አሳፋሪው ነገር ይሄ የግምገማ ማለት የማከላዊ ስራ አስፈጻሚው መግለጫ ነውና በጣም የሚያሳዝን የሚያስቆጭና በእውነት እቺ ሀገር የገጠማት ፈተና በጣም
ከባድ እንደሆነ ያየሁበት ነው። አሁን እንትን ስትል ኃይለ ማርያም የሚማር ድርጅት አለ ስትል እንግዲህ አንዳንዴ ምንድነው ይሄ በቲዮሪ የተማሩትን ነገር ወደ ፕራክቲስ ሳይመጣ የአፍ ነገር መናገር አለ አቃለው አሁን ለርኒንግ ኦርጋናይዜሽን የሚል አንድ ኮርስ ከሱ ጋርም ቁጭ ብዬ ወስጃለሁ እሷን ነው ለመናገር የፈለገው በሊደርሺፕ ውስጥ እንግዲህ አንድ ድርጅት የሚማር ድርጅት ነው ለማለት አትሊስት 3-4 ነገሮች ማሟላት መቻል አለበት አንደኛ ሁለንተናዊ እይታ ያለው መሆን መቻል ኦል ራውንድ የሆነ ማለት ነው በሁለተኛ ደረጃ ቪዥነሪ የሆነ ነገን ፎርካስት የሚያደርግ የዛሬ 20 ዓመት ምን ሆናለው ብሎ የሚያይ በውስጡ መተማመን ያለው ትረስት ዴቨሎፕ ያደረገ እና በየጊዜው ቼንጅን ኢንተርቴን የሚያደርግ እነዚህ ናቸው የኢህአዴግ ወይም ህዋት ባህሪ ይሄ ነው ወይ የሚለውን እንደው ብንነጋገርበትም ደስ ይለኛል በእውነት በጣም አሰልቺ ሆኖ አሁን እስኪ እነዚህ ሰዎች ቪዥን አላቸው ምንድነው ቪዥናቸው እነሱ እኮ የለንም ብለዋል በለ የመለስን ራይ ነው እናስፈጽመው ነው ያሉት አዚፍ በለኮ አውቶ ፓይለት ላይ እንዳለ አውሮፕላን ማለት ነው ለምሳሌ አንድ አውሮፕላን አውቶ ፓይለት ላይ ካለና ፓይለቱ ቢሞት በቃ ዝም ብለ እንደ ተዚላል ህንድ ውቅያኖስ እንደ ደቃ አውሮፕላን መድረሻ ሁሉ አይታወቅ MH370 የሚሉት ማለት ነውና የትኛው ነው ቪዥኑ የትኛው ነው ቼንጅን አኮሞዴት ያደርጉት አሁን እኮ እነሱ ስልጣን ላይ ከመጡ የመጣ ትውልድ እኮ ነው እየጠየቃቸው ያለው እኮ እነሱ ምልህ ስለ ዓለም ካላቸው ግንዛቤ በላይ የሚያቅ ትውልድ እኮ ነው የመጣው እና በፍጹም ከነሱ ከሚሉት አይደለም መማር የሚሉት እነሱ ምንድነው ምልህ እንዴት አድርገን ህዝብን እናታል ምን አይነት ፕሮፓጋንዳ ሊሰራ ይችላል እንዴት አድርገን እንከፋፍላቸው እንዴት አድርገን እናስፈራራቸው እንዴት አድርገን እናስመስል የሚል ነው አይ ቲንክ የሚማሩት የሚመስለኝና በጣም ነው የሚያሳዝነው ምልህ የሌለ ከነሱ እንትን ጋር የማይሄድ ነገር ነው የሚያወሩት ከባህሪያቸው ጋር በነገራችን ላይ ይሄ አሮጌዎቹ ማምጣት የሚለው በህግ ደረጃ እንተውና በቴሌቪዥን የማዕከላዊ ኮሚቴውን መግለጫ ሲያነቡ ሲያሳዩዋቸው ነበሩ አቶ ስዩም መስፍን እነ በረከት የደቡ የነበረው ዶክተር ካሱይላላ ሌሎችም በጣም ያረጁም ሰዎች አምጥተው አስቀምጠዋል በሌላ በኩል ደግሞ መተካካት ምትል 98 ላይ የመጣች ነገር ነበረችና መተካካት አፈርድሜ በላ ማለት ነው አይ ቲንክ ትልቁ ችግሩ ምንድነው የሚመስለኝ ያጋጠማቸው አይ ቲንክ ትልቁ ለውጥ ያመጣው መለስ ዜናዊ መሞቱ ነው አይ ቲንክ እና አይ ቲንክ እሱ ሁሉ ነገር ይዞላቸው ነበር አይዲዮሎጂውን ይዞላቸው ነበር ምልህ ሁሉም ፈርቶ እሱን ባንድ ይገዛ ነበር አሁን ግን እንደሚመስለኝ ትንሽ እነሱ የዚህ የማርክሲዝሙን ለምልህ ይሄን አይዲዮሎጂውን የሚያውቁት የቀድሞቹ ናቸው እና አባይ ፀሐዬ እና በረከት እና ምትላቸው ናቸው አሁን ኃይለ ማርያም አሁን የመጣው ስለዚህ እንትኑ ይላል ነደመቀ ብትላቸው አያውቁት ስለዚህ ምንድነው እንትን ያለው ነገር እነዚህን ሰዎች ትረስት ማድረግ ከዚህ በኋላ አምኖ ለነዚህ ሰዎች መልቀቁ የበለጠ አደጋ ያመጣል ስለዚህ እኛው እንቆጣጠረው ታስታውስ እንደሆነ ለውጥ ማያው ምን መሰለ ያካሄዳቸውን ለውጥ ማያው ከገቡበት ጊዜ ጀምሮና እስከ 93 ዓመተ ምህረት የነበረው ምንድን ነበረ የፓርቲ መዋቅሩን በጣም አጠናክረው የመንግስት መዋቅሩን አዳክሞት ነበር እነዚህ የሚባሉት በጣም ትላልቅ የሚባሉት ካድሬዎች ከጀርባ ነበሩት እዚህ ላይ ክልል ያስተዳድሩ ነበር 93 ላይ ምን ሆነ 93 ላይ ምን አደረጉ አይሄ ነገር ለመልካም አስተዳደር አላመቸም ስለዚህ የፓርቲና የመንግስት ስትራክቸሩን እንቀይረው ትንሽ እነየው ብለው እነዛን ካድሬዎች ፊት አምጥተው ሚኒስትር አደረጓቸው ያ ነገር 97 የሆነው ምርጫ ሲከሰት ደግሞ ተመልሰው ወዴት ገቡ ወደ ፓርቲ መዋቅሩን ማጠናከር ፓርቲና የመንግስት መዋቅርን አንድ አደረጉት ልዩነት እንዳይኖር አደረጉት አሁን የሚመስለኝ ደግሞ ተመልሰው ወደ ድሮ እየተመለሱ ነው የዚህን የፓርቲውን ነገር ወደ ኋላ ያረጉና አዚፍ እንደተቀየሩ አስመስለው የመንግስት መዋቅሩን ሊያጠናክሩ እንደፈለጉ አድርገው ሊመጡ ያሰቡ ይመስለኛል አንዳንድ ሰዎችን በማባረር አንዳንድ ለውጦችን እናረጋለን ብሎ ምናልባት መስከረም ላይ ላውጅ ይሆናል ግን በእርግጠኝነት በኢትዮጵያ ፖለቲካና ሁኔታ ውስጥ ግን የሚያመጣው ለውጥ አይኖርም እንዳልከው የ93 ምርጫ በኋላ ይሄ
ድርጅት መንግስትን ይመራል የሚለው አቅጣጫ እስከ 93 ነበር የነበረው በኋላ አቶ መለስ ሌሎቹን ካባረረ በኋላ መንግስት ድርጅትን ይመራል የሚል ክሊርሊ በግልጽ የተጻፈ ሰነዶች ናቸው በኋላ 98 ላይ መንግስትና ድርጅት አንድ ነው የሚሉ ነገሮች መጡ መጨረሻ ላይ ሁሉም ነገር በአብዮታዊ ዲሞክራሲ ነው መመራት ያለበት የሚል ነው እንደውም አሁን በዚህ አመት ሾልኮ የወጣ አንድ የመከላከያ ማሰልጠኛ ሰነድ የተወሰነ አይተው ሊሆን ይችላል የመከላከያ ራሱ የሰራዊቱ በአብዮታዊ ዲሞክራሲ ነው መጠመቅ ያለበት አብዮታዊ ዲሞክራሲ ዘበኛና ጠባቂ ነው መሆን ያለበት ከዚህ በኋላ መከላከያ ሰራዊት ኢንዲፔንደንት ነው የምንልበት ነገር የለም የሚል እንደውም የነሱ የወጣው የአየር ኃይል አዛዥ የነበረው አበበ ጀነራል አበበ ጽፎበታልና ድብልቅልቅ ያለ ነገሮች ነው ያሉት ከመከላከያው ጀምሮ ምናልባት አይተውም ኮነ ኮሜንት ማድረግ ትችላል አዎ ምንድነው እኔ ማየው ምን መሰለ ዞሮ ቲፒኤልኤፍ ኢህአዲግ ማርክሲስት ድርጅት ነው ማርክሲስት መሰረቱ ዋናው አቋሙ ማለት ነውና በእንደዚህ አይነት ድርጅቶች ደግሞ ቫንጋርድ ፓርቲ የሚባል ማለትም ህብረተሰቡን የሚመራ መውጣት መግባቱን የሚመራ ማህበራዊ ህይወቱን የሚመራ ኢኮኖሚውን የሚመራና ሌላ ማንኛውንም አስተሳሰብ በሙሉ የማይቀበል ማለት ነውና ዞሮ ይሄ ፓርቲ ነው መምራት ያለበት ነው ምንድነው አሁን የተቸገሩበት ነገር ይሄ ከቀዝቃዛው ጦርነት ማብቃት በኋላ ኮሙኒዝምን ፊት ለፊት መቀጠል አልተቻለም ያላቸው አማራጭ ምንድነው ፊት ለፊት ዲሞክራሲያዊ የሚመስሉ ነገሮች ማድረግ አለባቸው ህገ መንግስት ውስጥ ስለ ስልጣን ክፍፍል ስለ ሰባዊ መብቶች ማስቀመጥ አለበት እንደ ለላንቲካ ማለት ነው ታስቀምጥና ከጀርባ ግን በፓርቲ ነው የምትመራውና አይ ቲንክ መከላከያ ምንም መጻፌ ላይ ገልጫለሁ መከላከያ ብትል ፍርድ ቤት ብትል ማንኛውም ተቋማት በአብዮታዊ ዲሞክራሲ ስር ነው የሚሆኑት ነው ግን ምንድነው አሁን እንግዲህ አዲሱ ዶክመንት በግልጽ እናውጣው ይመስላል ፓብሊኩ ነገር ግን ምንድነው ይሄን ነገር በድብቅ ይዘን እኛ እንስራባቸው የሚል ነው ምክንያቱም ከፍርድ ቤትም ሰዎች አሏቸው ነገር ግን በግልጽ ግን የሥርዓቱ አካል መስለው እንዳይታዩ ይፈልጋልና የእንትኑ ልዩነት ነው የሚመስለው የአፕሮች ነው እንጂ ይዘቱ አንድ ነው ዞሮ ምንም አብዮታዊ ዲሞክራሲ እኮ ምንም ነገር ነፃ አይነት ተቋም አይኖርም ነው የሚለው ሁሉም በአብዮታዊ ዲሞክራሲ ውስጥ የሚታቀፍ ነው የሚለው ስለዚህ ይሄ አይዲዮሎጂ ባልተቀየረበት ሁኔታ ፊት አመጡት ኋላ አመጡት የሚያመጣው ለውጥ የለም ስለዚህ ለዚህ ነው ኢትዮጵያ ውስጥ የአብዮታዊ ዲሞክራሲ አስተሳሰብ ማለት ሳይቀበርና ሳይጠፋ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ይመጣል ብሎ ማሰብ ዘበት ነው ሊሆን አይችልም ምክንያቱም የዲሞክራሲያዊ ስርዓት ጸር ነው አስተሳሰቡ ከዲሞክራሲያዊ ስርዓት ጋር የተጻረረ ነው ዲሞክራሲያዊ ስርዓት የሚለው ምንድነው በህዝብ ብልጫ ያለው መንግስት ስልጣን ይይዛል መንግስት ለህዝብ ፍቃድ ይገዛል እነሱ የሚሉት ደግሞ ህዝብ ለፓርቲው ፍቃድ ይገዛል ነው ህዝቡን እናሳትፋለን ሲሉ ምን ማለት ነው የፓርቲውን ፖሊሲ ትነግረውና ታሳምነዋል ከዛ በኋላ መነቃነቅ የለም ነው እንጂ ህዝቡ የሚለውን አምነው ሊቀየሩ አይደለም የህዝብ ተሳትፎ የሚባል ከህዝቡ ጋር እንወያያለን ሲሉ ምን ማለታቸው ነው አዋይተን እናሳምናቸዋለን እንጂ ለመቀየር አይደለም እና በአጠቃላይ ምልህ እነዚህ ሰዎች የአይዲዮሎጂ የሪዮት ዓለም ችግር ነው ያለባቸው መሰረቱ እዛ ነው እንደውም ዛሬ ፎሬን አፌርስ የሚባለው መጽሔት የጻፈው ይሄንን ነው ቤዚካሊ ማርክሲስቶች ስለሆኑ ዓለም ደግሞ የተቀየረ ስለሆነ ከዛ ነገር መውጣት ስላልቻሉ ይሄ ሁሉ ችግር እየተከሰተ ያለው እዛ ላይ ነው አለና ያን ነገር ካልቀየሩ የሀገሪቷ ችግር አይፈታም እና ምንም ሌላ ጥያቄ የለውም አብዮታዊ ዲሞክራሲን አንቀበልም ስታየው የመለስ ዜናዊን ፎቶ የሚያቃጥሉት ለምንድን ነው ከስርዓቱ ጋር ግንኙነት ያለው ድርጅቶች የሚያቃጥሉት ለምንድን ነው ተቃዋሚዎች ወይም ሰልፈኞች አጠቃላይ ምንድነው ቶታሊ የዚህን ፓርቲ አስተሳሰብ በፍጹም ሪጀክት አድርገውታል አይቀበለውም እነሱ እንደሚሉት የአብዮታዊ ዲሞክራሲ ምንድነው የሚሉት ኢኮኖሚና ማህበራዊ ሁኔታዎች መፍጠር ነው የሚሉታል ቶታሊ ግን ሪጀክት ነው ያደረገው ከዙ እና በዚህ ሁኔታ እንዴት ነው የሚቀጥለው ዶክተር ሰማኝ እንደው የፎሬን አፌርስን ስታነሳ እዚህ ሰዓት ጋር ስንከራከር ነበር እኔ ዶክተር ሰማይ ነው የጻፈው አልኳቸውና የመጽሐፍ ግልባጭ ነው የሆነብኝ በጣም ይገርማል እኔም ዛሬ ሳነበው እንደዛ ነው የተሰማኝ በአብዛኛው
እኔ ምል በመጻፍ እንግዲህ ምናልባት ድሉን ያላገኙ ሰዎች የኢትዮጵያ ችግር ምንድነው አንደኛ ይሄ ፓርቲ የሚከተለው አይዲዮሎጂ ነው አቤታዊ ዲሞክራሲ ይሏል ዲሞክራሲ እኛ ከምናቀው የዲሞክራሲ አስተሳሰብ ጋር የማይገናኝ ነው አሁን ብዙ ሰው የሚቸገረው ምንድነው ዲሞክራሲ ሲሉ እኛ የሚገባን ዲሞክራሲ የሚያወሩ ነው የሚመስልህ እነሱ ዲሞክራሲ ሲሉ ሌላ ነው አሁን ዲሞክራሲው እያደገ ነው ሲሉ ምን ማለታቸው ነው 6 ሚሊዮን ካድሬ ያለን ለማለት ማለት ህዝቡን አምጥተነው አለ ማለት እና ሌላው አቤታዊ ማዕከላዊ ዲሞክራሲያዊነት ይለዋል ሁሉም ከፌደራል እስከ ክልል እስከ ቀበሌ ድረስ በአንድ ቃል ማሰብ አለበት የሚል ነው ሌላ ግምገማ የሚሉት ነው ግምገማ ማለት የህግ የበላይነት እንዳይኖር የሚያደርግ የሚያሸማቅቅ አሰራር ነው ያላቸው እና እንዳልከው አይ ቲንክ ምናልባት የሰውየው የጻፈው ሰው የማንበብ ድል አግኝቶታል ያው ሌሎችም ሰዎች እንግዲህ በዚህ ላይ ጽፈው ሊሆን ይችላል ግን የሚገርም እንዳልከው እኔም እንደዛ አይነት አሁን እኔ አንዱ በጣም የገረመኝ ፖይንት የዛሬን ብቻ አይደለም እዛ ፎሬን አፌርስ ጽሁፍ ላይ ተቀመጠው የነገው ራሱ ህገ መንግስት ምን ሊሆን ይችላል የነገው ኢትዮጵያ ምንድነው የምትሆነው ይሄ አደረጃጀቱንም አወቃቀሩንም አንስቶ እየፈረሰ ነው የፈረሰ መዋቅር ነው እየሆነ ያለው ፌደራሊዝሙ ፈርሷል እና ነገም ግን አደጋ ነው ይሄ ነው የሚለው ማጠቃለያው ትልቁ ችግር እኮ ይሄ ነው እኮ መልክ በዚህ የዚህ የስታሊን ያመጣው አስተሳሰብ ትልቁ ችግሩ ምንድነው ህገ መንግስት የሚጽፉትና ህገ መንግስቱ ላይ የሚያስቀምጡት ነገር ለፎርም ነው ወይም ደግሞ ጠላቶችህ የሚሏቸውን ካፒታሊስቶችን እኛም ዲሞክራቶች ነን እኛም እኮ ሰባዊ መብት በተለይ አሜሪካንን እንትን ለማለት ነው ህገ መንግስቱ ላይ ስለ ዲሞክራሲ ስለ ሰባዊ መብት የሚያወሩትና ትልቁ ነገር ምንድነው እነሱ ብሔረሰቦች የራስን እድል በራስ እስከ መገንጠል አለ ይልህና ከዛ በኋላ ክልሎች ግን እንኳን አይደለም ራሳቸውን ሊወስኑ ቀርቶ አንድ ሰው እንኳን መመደብ አይችልም ታቋለህ በኢህአዴግ ውስጥ ምደባ ነው እንጂ ያለው ምርጫ የለም አይደለ ምደባ ነው ስለዚህ ምንድነው ሰው ስለመረጣቸው አይደለም ስለዚህ የካድሬ መንግስት ነው ያለው ይሄ ካድሬ ራሻን ሶቪየት ህብረትን ዩጎዝላቪያን በትኖታል ምክንያቱም ምንም አይነት የአይዲዮሎጂ እምነት ሳይኖረው ለጥቅም ብቻ የገባ ነው ስለዚህ አሁን የምታየው በሙሉ ሊፈርስ የሚችል ነገር ነው ምክንያቱም አንደኛ የህገ መንግስት ብለው የሚሉትን ነገር ተግባራዊ ያላደረጉት ህገ መንግስቱ የሚለው መብት አለ የሚለውና እነሱም ያደርጉት ፓራላል የተለያየ ነገር ነው ስለዚህ ዞሮ ዞሮ የሚያስቀጥል አይደለም ለኢትዮጵያ የሚሰራ ከታሪካችን ከባህላችን ካለን የፖለቲካ ልዩነት አኳያ ሊሰራ የሚችል የፌደራል ስርዓት ያስፈልገናል እና በጣም አሳሳቢ ነው ምን አይነት ቅርጽ ይኖረዋል በጣም ብዙ ውይይት የሚያስፈልገው ብዙ ምርምር የሚያስፈልገው ነገር ነው የሚሆነው ለዚህ ነው የፖለቲካ ኃይሎች ምሁራን በተለያየ መልኩ በዚህ ጉዳይ ለመስራት ያለባቸው ይመስለኝ የነገዋይቷ ኢትዮጵያ ህገ መንግስት ያስፈራሃል ዶክተር ሰማይ በጣም ነው እንጂ የሚያስፈራው ምክንያቱም አንደኛ ምልህ ከዚህ በኋላ 25 አመት ሙሉ ምልህ ሰው ስለ ህገ መንግስት ስለ ሰባዊ መብት ስለ ዲሞክራሲ እየተሰበከ የሚደረገው ሌላ ሰው እየተገደለ እየታሰረ እየታፈነ ሰው ጎረቤቱን የማያምን አንድ ለአምስት የሚባል መዋቅር ዘርግተው ቤተሰቡ እንኳን እንዳይተማመን አድርገው ስለ ዲሞክራሲ ያወሩ ራሱ ሰው ስለ ዲሞክራሲ ያለውን እምነትና ግንዛቤ በእጅጉ ሸርሽሮታል እና አንዳንድ ሰዎች አሁን ስጠይቃቸው ነገስ የሚመጣው ምን ይታመናል ይለዋል ምክንያቱም በጣም ከፍተኛ የሆነ ጥርጣሬ እንዲፈጠር በዲሞክራሲ አስተሳሰቦች ላይ በሰባዊ መብት አስተሳሰቦች ላይ የፈጠሩ ሰዎች ናቸውና እንደገናም ደግሞ አንዳንዴ ምልህ በዚህ የብሔር ብሔረሰቦች መብት የሚባለው ነገር በጣም አትሊስት በቲዮሪ ደረጃ ለጥጠውታል እና በዛ ደረጃ ኤክስፔክቴሽን ያላቸው ሰዎች አሉ አዚፍ ብለህ ያ ነገር ተግባራዊ ሊሆን እንደሚችል እንደሚገባ አድርገው የሚያስቡ ነው ግን እውነታው መሃል ላይ ነው ያለው የዚህ የቋንቋና የባህል መብት መከበር አለበት ግን አቻ ሀገር ደግሞ እንዳንድ የምትቀጥልበት ፍሬምወርክ ያስፈልጋልና ያንን ባላንስ የሚያደርግ ነገር ለመስራት አይ ቲንክ አሁን ባለው የፖለቲካ አስተሳሰብ ልዩነት አኳያ ስታየው ቀላል አይሆንም ግን ይቻላል አይ ቲንክ ብዙ ከታሪካችንም የሚቻል ነው በሌላው መልኩ ደግሞ ዲሞክራሲያዊ በሆነ መልኩ ይሄንን የፈቱ ሀገሮችም ልምድ አለ ከዛ ተነስቶ አይ ቲንክ መስራት ይቻላል ግን ትልቁ ችግር የሚመስለኝ ምንድነው በፖለቲካ ኃይሎች መካከል ያለው አብሮ የመስራት የመቀባበል ባህል በጣም ዝቅተኛ ከመሆኑ አኳያ በጣም በጥርጣሬ መታየት ነገር ስላለ አይ ቲንክ እሱ ነው ትንሽ ባህሉ መዳበር ያለበት ይመስለኝ
ዲስኮርሱ መጀመር ያለበት ይመስለኛል ጥያቄው ማን ይጀምረው የሚለው ነው እንጂ አሁን ከህዋት በኋላ ኢትዮጵያ ምን ትሆናለች የሚለው ራሱ ምናልባት ከፍት ሆኖ አንዳንዴ ምንድነው ችግሩ ሁሉም ከራሱ አቋያ ብቻ ስለሚያይ የሌላው በተለይ ምልህ አሁን ትልቁ እንትን ምንድነው ሁሉም በብሔሩ እንዲያስብ ተደርጓል አሁን እንደምታየው ከፍተኛ የሆነም ጣቲ ተቃውሞ የመጣው በብሔር በተመሰረቱ አደረጃጀቶች ነውና ኢትዮጵያዊ የሚለው የፖለቲካ ኃይል በመከፋፈል በመዳከሙ ተስፋ የሚያደርጉ ሰዎች ጥቂት ሆነዋል አሁን ኢትዮጵያዊ በሚለው ድርጅት ባስተሳሰብ ደረጃ ትክክል ሆነው ግን አንደኛ ደካሞች ናቸው በርግጥ ስርዓቱ የፈጠረው ነው አንዱ ችግር ግን ኢቭን ራሳቸውም የሚያቀርቡትን የመከፋፈላቸውን ስታይ አንዱ ችግር ነውና አይ ቲንክ ምንም ጥያቄ የለውም ወደፊት ቻሌንጆች ይኖራሉ ግን አትሊስት የፖለቲካ ምህዳሩ ቢሰፋና መነጋገር ቢቻል ሚዲያ ቢኖር የሲቪል ሶሳይቲ ቢኖር ሐሳብን በነጻነት የመግለጽበት ሁኔታ ቢኖር አትሊስት በሂደት የሳውዝ አፍሪካን ብዙ ጊዜ መታየው በጣም ከፍተኛ የሆነ ልዩነት የነበራቸው ፓርቲዎች ናቸው በውይይት አጥብበው አሁን እንደምታየው ዲሞክራሲያዊ ስርዓት ውስጥ የገቡት ማለት ነውና የግድ ነው ሌላ ምርጫ የለም ሌላ ምርጫው ያው የበለሰ ጥፋት የሚያመጣ ነው የሚሆነው ግን እዚህ ጋር አንድ መጨረሻ ወደ ኋላ እንመጣለን ሰዎች ማንነታቸውን ይሄ ብሔር የሚባለውም ቋንቋ ሃይማኖት ናቸው ማውቃቸው በሱ መጠቀማቸው እና ኢትዮጵያዊነት የሚባለው ነገር ይጋጫል ሚቹዋሊ ኤክስክሉሲቭ የሚባለውን አይነት ነገር ልንላቸው እንችላለን ዶክተር እንግዲህ ምንድነው መሰለ ትልቁ ችግር የሚሆነው የእንትኑ አይደለም ብዙ ሀገሮችም እኮ አይዴንቲቲ አለ ሪጂናል የሆነ አይዴንቲቲ አለ አካባቢ አይነት ማንነት አለ እንደገናም ደግሞ ናሽናል ብሔራዊ የሆነ አጠቃላይ አገራዊ የሆነ አስተሳሰብ አለ ኢትዮጵያ ውስጥ ምንድነው የምታየው ችግር ምንድነው ያው ከዚህ ከተማሪዎች እንቅስቃሴ አቋያ የመጣው ራዲካል የሆነው አካሄድ ምንድነው ኢትዮጵያ የሚባል ሀገር አማራ የፈጠረው ነው ምኒልክ የፈጠረው ነው ስለዚህ ይሄን ኢትዮጵያ እናቀው የኛ አይደለም ስለዚህ ኢትዮጵያ የሚባል ከሆነ እኛ ወደፊት የምንፈጥራት ኢትዮጵያ ነው የምትኖረው ያን በዛ ኢትዮጵያዊነት ነው ገና ልንደራደር ምንችለው የሚል አስተሳሰብ መኖር ነው ችግሩ ያለው ምክንያቱም አትሊስት በታሪክ ሂደት አብረን ኖረናል አንዱ ሌላውን ስልጣን ላይ ለመምጣት አንዱ ሌላውን ይዟል በተለያየ መልኩ ተጽዕኖ አድርጓል ጭቆና አድርጓል ያንን ጭቆና በሚፈጠረው ወደፊት በሚፈጠረው ዲሞክራሲያዊ ስርዓት ውስጥ ያስተካከል ነው ሄደን ማንኛውም አውሮፓም አሜሪካም ያለው ሀገሮች ያሉትን ስታይ ያሳደጉ የነበረውን ሂስቶሪካሊ የተፈጸሙ ነገሮች ያስተካከሉ ሄደው በነበረው ስቴት ስትራክቸር ቢልድ ያደረጉ ነው የሚሄዱት እዛ ላይ ነው አሁን ስምምነት የለም ያንን ስትራክቸር የነበረውን ኢኒኳሊቲ አድሬስ ያደረግነው እንሂድ የሚለው አስተሳሰብ አይ ቲንክ ተቀባይነት ቢያገኝ ከዛ በኋላ እንዴት እናስተካክለው እንዴት እኩልነት እናምጣ የቋንቋ እኩልነት ሊሆን ይችላል የስልጣን የሪሶርስ እኩልነት ሊሆን ይችላል ማምጣት ይችላልና ግን ያስተሳሰብ ግን በዚህ በራዲካሉንት ምክንያት በዚህ ነው አለልኛ ያመጡት ግን ዲስሚሲቭ ነው ኢትዮጵያ የሚባል የለም ከፈለገ ሁሉም መገንጠል ይችላል ሁሉም መሄድ ይችላል አሁን ማለት እስከ መገንጠል የሚባል ህገ መንግስት አሁን በህይወት ያለው የኢትዮጵያ ህገ መንግስት ብቻ ነው በአለም which is የሚገርም ነው እና ይሄ ደግሞ እነ ስታሊን ራሱ አይ ቲንክ ከሞት ተነስተው ቢያዩት በጣም ነው የሚገርማቸው አንደኛ አፍሪካ እንደ አይነት ነገር ውስጥ ይገባል ብለው አላሰቡም ሁለተኛ ራሺያ እንኳን በብዙ 70-60 አመት ሞክረውት ያልተሳካ ነገር ነው እና ዩጎስላቪያ ያልተሳካ ነገር ነው እና ያ ነው እንጂ ኤክስክሉሲቭ ስለሆነ አይደለም ግን የፖለቲካ ኃይሎች በጣም ልዩነት ስላላቸው ስለ ሀገሪቷ ታሪክና አመጣጥ እሱን ነገር ስላልጠበበ ነው ችግር መስሎ የሚታየው ለማለት ነው አንቀጽ 39ን ከወረቀት በላይ ተመለከተዋል ማለት ነው ምን መሰለ አንዳንዴ ያ ነገር ተግባራዊ ያልሆነ ማለት በሰዎች ህሊና ውስጥ የሚፈጥረው ስሜት አለ መብት ነው ተብሎ ህገ መንግስት ውስጥ ከተቀመጠ ድረስ ሲሪየስሊ የሚወስደው ይኖራል
እነሱ እንደሚሉት ያው ማለት ይሄ ሊሆን አይችልም እንደውም ዋስትና ነው የሚሉት አይደል ግን አንድ ማህበረሰብ አይ ገነጠላለሁ ምክንያቱም ህገ መንግስት ፈቅድልኛል የሚል አይነት ራሱ ኢንተረስት እንዲኖረው የሚያደርግና ያንንም እስከ መጨረሻው እንዲገፋበት የሚያደርግ ሁኔታ ነው እየፈጠርክ ያለው ምክንያቱም ፌደራሊዝም በባህሪው እንደው መገንጠል ለማስቀረት ስለሆነ ብዙ የፌደራል ህገ መንግስቶች አያስቀምጡም ዲሞክራሲያዊ የሆኑት ማለት ነው መገንጠል ከመጣ ይመጣል ከመጣ አይቀርም ማለት በዲሞክራሲያዊ መልኩ በኃይልም ሊመጣ ይችላል ግን በየትኛውም የዲሞክራሲያዊ አገሮች ስታየው ግን እንደ መብት ግን አይቀመጥም መብት ነው ተብሎ አይቀመጥም በህግ ደረጃ በህገ መንግስት ደረጃ ዲሞክራሲያዊ አገሮች አላደረጉት ስለዚህ ችግር አይፈጥርም ማለት አንችልም ተግባራዊ ያልሆነ ማለት በህዝቡ በማህበረሰቡ አስተሳሰብ ላይ የፈጠረው ነገር ግን ቀላል አይደለም አንዱም ወደፊት የሚያጋጥመን ችግር ይሄ ነው ይሄን እንዴት አድሬስ ማድረግ እንደምንችል ማለት ነውና ቀላል አይመስለኝም እኔ እንግዲህ ከወረቀት የዘለለ አርጊያ መቼም ቆጥሬው አላቅም የትግራይ አንዱ የነሱ የተነሱበት የትግራይ ህዋትም የተባለበት የትግራይ ነፃ አውጪ ነበር አይ ቲንክ የትግራይ ነፃ አውጪ የሚባለውም በ79 ሲቀይሩት ከ6 ወር በኋላ መገንጠል ምናምን ሚለውን አጠቃላይ የኢትዮጵያን ኢኮኖሚ መውሰድ የሚችሉበት እድል ጠባብ እንዳልሆነ ስላዩን ፕራክቲካሊም ደግሞ ያን ስላደረጉት ነው በዛ በተጨማሪም ከኢትዮ ኤርትራ ጋር የገጠሙት ጦርነት ከዚህ በኋላ የትግራይ ተነጥላ ኤርትራ ህልውናዋ ተጠብቆ ይኖራል ወይ ሌላ ጥያቄ ነው የጎንደር ጉዳይ አሁን የምናየው የወሎ አካባቢ የአፋር የድንበር ጥያቄዎች አሉና ኢቭን ለጥጠን ብናየው የትግራይም ራሱ የመገንጠል ጥያቄ ወደ ዜሮ ይወረደ ነው ሌላው ፍራቻው ኦሮሚያ ነው ኦሮሚያም ቢሆን በ5-6 ክልሎች የታጠረ ብዙ ነገሮች ቀደም እንደተነሳው እንደ ግንድ የተያያዙ ሁለት ማህበረሰቦች ያሉበት ነውና የከወረቀት ያለፈ የተግባር እርምጃ ይሄዳል ወይ የሚለው እኔ ብዙም አያሳስበኝም እውነት ለመናገር ታሪክ ነው ሶቪየት ህብረት ስታሊን ወይም ጀምሩ ከወረቀት ያልፋል ብሎ አላሰበም በቃ ማለት የሶቪየት ኮሚኒስት ፓርቲ ክልሎችን የሚቆጣጠረው የኮሚኒስት ፓርቲ ካድሬዎች ስለዚህ የትም አይደርስም ይሄን ግን አትሊስት ለህዝቡ ሳይኮሎጂካሊ ግን ይሄን ያህል መብት አለው እንበለው ነው ግን የተፈጠረው ግን ብሬን ዋሽ የማድረግ አካባቢን ቋንቋን ማወቅ አለበት በመጀመሪያ ጊዜ ባይዘወይ በመታወቂያ ላይ ብሄር እንዲጻፍ ያደረገው ስታሊን ነው እና ሰው ሲሪየስሊ መውሰድ ጀመረ ከዛ በኋላ በጣም በኢኮኖሚ እየደከሙ ሲመጡ ጎርባቾቭ መቀየር አለበት አለ ፕሪስትሮይካ ግላስኖስት የሚባል ነገር ሲያመጣ በትንትኑን ይወጣው እና ታሪክ ይሄን ነው የሚያሳየው እና አሁንም ምንም አይነት ኢምፓክት የለውም ማለት አንችልም የፈጠረው ኢምፓክት ቀላል አይደለም ምንም እንኳን እነሱ ተግባራዊ ይሆናል ብለው ባያስቡትም ግን የፈጠረው ግን የፖለቲካ ኢንተረስት አለ እንዴት አድርስ አርግልን አርገው የሚገባ ማለት ነው እንግዲህ ይሄንን አስቀምጠው ነው ህገ መንግስታዊ ስርዓቱ የፖለቲካ መብቶች ህጋዊ ዕውቅና ዋስትና አግኝተዋል ህገ መንግስታዊ ዲሞክራሲያዊ ፖለቲካ ስርዓት ተገንብቷል ይላል ይሄ የሥራ አስፈጻሚው ድርጅታዊ መግለጫ ተስማማለበት